እንግዲህ ይህን የምትመለከቱት ቦታ እጅግ የሚያስጠላ እንዲቆሽሹ ውሃ አቁሮ ለበሽታ ተዋሲያን መፈጠሪያና መፈልፈያ የሆነን ቦታ ነው። እንግዲህ ከዚህ በኋላ ለምታዩት የልማት እጅግ የሚደንቅ የልማት ቦታ ያደረግነው ተመልከቱ። ከዚህ ስፍራ ላይ ወደ 75 ኩንታል ቆሻሻ ነው ያነሳ ነው፣ አንድ አይሱዙ ማለት ነው። እና ይህን ስፍራ እንግዲህ መጀመሪያ ለማጽዳት ነው የወሰድነው። ቆሻሻውን ማጽዳት፣ ገደሉን መሙላት፣ ውሃውን ማጥፋት፣ ግማቱን ማስወገድ። ስለዚህ አንድ ሰው ቀጠርኩኝ። ከዛ ሰው ጋር ስፍራውን ማጽዳት ጀመርኩ። አፈሩ መደልደል ጀመርኩ። አካባቢውን ማጽዳት ጀመርን። በጣም ይሸታል፣ በጣም ይገማል። ሰው እንኳን በዛ ለማለፍ እጅግ እስከሚቀፋቸው ድረስ ነው ስናጸዳ ቆመው ሲያዩን የነበሩት። እና የማይቻል ነገር የለም። ወደዚህ ቀይረነዋል። አሁን መልኩ ይሄን ሆኗል። አሁን አካባቢው ተቀይሯል። ጠረኑ ተቀይሯል። የልማት ቦታ ሆኗል። እነ ሰላጣ እነ ጎመን እዚህ ስፍራ አሉ። ያ ብቻ አይደለም፣ ሳይንስን እየተጠቀምን ነው። ይሄ አሁን ወተር ሳክ ይባላል። ከፍተኛ የውሃ ቁጠባ፣ የምንፈልገውን ምርት ከማምረት ልንከለከል የማንችልበት ሳይንስ ይዞ ነው የመጣው የከተማ ግብርና። ይሄ ደግሞ የፓርቲያችን የስራ ውጤት ነው። ቁልቁል እርሻ ይባላል። ይሄ ቲማቲምን፣ ቃሪያን፣ ለምግብ ፍጆታ የሚውሉትን ሁሉ በዚህ መልኩ ቦታ የለንም ብለን ዝም ብለን እጃችንን አጣጥፈን የምንቀመጥ ሳይሆን በዚህ ልክ እየሰራን ራሳችንን መመገብ ለሌላውን መትረፍ የምንችልበት የከተማ ግብርና ሳይንስ ማሳያ ነው። ቦታ የለንም፣ በቅቷል። አዲስ አበባ ከተማ ብሶ ቂርቆስ ለተከታታይ 3 ዓመት አንደኛ የወጣው በዚህ ልክ በመስራቱ ነው። ተመልከቱ። የማይታሰብ ነገር ነው ይሄ። እኛ ግን እንዲሰርተን እየተጠቀምን ያለ ነው። ሌላውም እየተጠቀመ ነው ያለው። የከተማ ግብርና ዘርፈ ብዙ ጥቅም ነው ያለው። የዋጋ ግሽበትን የምንቆጣጠርበት፣ የአመጋገብ ስርዓታችንን የምንቀይርበት፣ ጊዜያችንን የምንቆጥብበት፣ የስራ ክህሎትን የምናገኝበት ነው እና ልንጠቀምበት ይገባል። ቅድም እንደዛ ቆሽሾ ያያችሁት ቦታ በዚህ መልኩ አምሮበታል። ይሄ እንግዲህ ክብርት ከንቲባችን ከአንዴም 2 መጥተው ጎብኝተውታል። ክቡር ዶክተር አብይ አህመድ የሀገራችን ጠቅላይ ሚኒስትር እጅግ በጣም የምንወደው የምናከብራቸው መጥተው ተደንቀው አጨብጭበው ሰው ሁሉ በዚህ መልኩ ቢሰራ እንዴት መልካም ነበር ብለው የሄዱበት ቦታ ነው። የከተማ ግብርና የእሳቸው ኢኒሼቲቭ፣ የእሳቸው ተነሳሽነት፣ የእሳቸው ሀሳብ አመንጭነት ስለሆነ በጣም ተደንቀው ነው። ራዕያቸው አልቆመም። ይህንን ደግሞ የክፍለ ከተማ አመራር፣ የከተማ አመራር፣ የወረዳ አመራሮች እንደወረደ ወደ ስራ እንዲውል አድርገው እነሱ በልጎ ሀሳብ መልካምነታቸው ተጨምሮ አገር መለወጥ አለባት የሚል ልብ ስላላቸው በዚህ መልኩ ተሰርቶ እንዲህ የሚያምር በቃ ኢትዮጵያን ኢትዮጵያ የሚያሰኝ ስራ፣ ጠረንን የሚቀይር፣ መልክን የሚቀይር፣ ድህነትን የሚያጠፋ እጅግ ጠቃሚ፣ ከረሃብ ጋር ፋይት ገጥመን ረሃብን ያሸነፍንበት ስራ ስለሆነ ሰው ሁሉ የከተማ ግብርናን ስራዬ ብሎ ቢሰራ ረሃብ ደህና ሰንብት፣ ችግር ደህና ሁን ብለን ልንሸኘው የምንችልበት ሳይንስ ነውና በርቱ ላለው እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ።